በረጅሙ የሚሰጥ ይመስላል እሱ ያሻማው ኳስ በግራ መስመር ለሚገኘው 6 ቁጥሩ ሳብሪ ይዟል ሳብሪ በረጅሙ አሻማ ደግኛ ኳስ ጎል አብዱላሂ ሲሴ ቡርኪና ፋሶ አጥቂ አብዱላሂ ሲሴ በአስገራሚ ሁኔታ ከሳብሪ የተሻገረለትን ኳስ በግሩም ሁኔታ በመቅጨት ለዛማሊክ የመጀመሪያውን ጎል አስቆጥሯል። አደገኛ ኳስ ነው። የመጀመሪያ ጊዜ የተሻለ እንቅስቃሴ ያሳየበት ነው ማለት ይቻላል። በግራ መስመር ያሬድ ዝናቡ አለ። ያሬድ አረዘመው ኳስ ውስጥ ሽመልስ ጎል ሽመልስ በቀለ በጣም አስደናቂ ጎል ሽመልስ በቀለ ከያሬድ ዝናቡ በግራ መስመር የተሻገረውን ኳስ በቀጥታ በዛማሊክ መረብ ላይ አስደናቂ ጎል ሽመልስ በቀለ ሽሜ ማራኪ ጎል ፈረሰኞች አራተኛው የማዕዘን ምት ለቅዱስ ጊዮርጊስ ተሰጥቷል። አው ሙድዛው ጀምሮታል ለያሬድ ዝናቡ ያሬድ በረጅሙ አሻማ እሱ ያሻማው ኳስ ግሩም ኳስ ነው አይዛክ ዘንዴ ኡጋንዳዊ ተከላካይ አይዛክ ዘንዴ ሁለተኛውን ጎል ለቅዱስ ጊዮርጊስ አስቆጥሯል። በ42ኛው ደቂቃ ኡጋንዳዊ ተከላካይ አይዛክ ዘንዴ ከያሬድ ዝናቡ አደገኛ ሁኔታ ተፈጥሯል። ቅዱስ ጊዮርጊስ ጎል ተቆጥሮበታል። ይቺ ጎል ልትቆጠር የማይገባት ጎል ነበረች። አሁን ዛማሊክ የማለፍ ዕድሉን ያረጋገጠበት ሰዓት ላይ ደርሰናል። 2-2 ይገኛሉ። ዮናስ እንዴት ተመለከትከው? ያው